ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። አንተ ቅዱስ ነህ፣ አንተ የምትናገረው በሙሉ እውነት ነው። አንተ በቅድስናና በጽድቅ እንከን የማይገኝልህ አምላክ ነህ። አንተ ብቻህን ቅዱስና ንጹሕ ነህ። ቅዱስና እውነተኛ ጻድቅና ንጹሕ ከሆንከው ካንተ ጋር ኅብረት እንዲኖረኝ ወደህ ስላዳንከኝ አመሰግናለሁ። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን ተብሎ እንደ ተጻፈው ሕይወት እንዲሆንልኝ አብ ዘንድ የነበርከው ሕይወት የሆንከው ክርስቶስ ከድንግል ማርያም ሰው ሆነህ ስለ ኃጢአቴ ስለተወለድክ አመሰግናለሁ። አንተ በሐዋርያት የታየህ የተዳሰስክ ከሙታን መነሳትህ ለብዙዎች የታየ ሕይወት ሰጪ የሆንክ የእግዚአብሔር ምሕረት መገለጫ ነህ። በእኔም ዘመን ደግሞ በመንፈስ ቅዱስ ሥራ አንተን እንዳውቅ ስላደረግክ አመሰግናለሁ። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ተብሎ እንደ ተጻፈው ይህ የተገለጠው ሕይወት ለእኔም እንደደረሰ ምስክር ሆኖ በውስጤ ደስታን ስለሚጨምረው ቅዱስ የሆነው መንፈስህ አመሰግናለሁ። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ተብሎ እንደ ተጻፈ አንተ ብርሃን ነህ፣ በአንተ ዘንድ ጨለማ የለም። ምንም አይነት ድካም፣ የኃጢአት ልምምድ፣ አለመታዘዝ፣ ምኞት፣ ሥጋዊነት በሕይወቴ ውስጥ ቢኖር ችግሩ ከእኔ ነው፣ ካለማስተዋሌ፣ ቃልህን ካለማወቄ። አንተ ብርሃን ነህ፣ በአንተ ዘንድ ምንም ጨለማ የለም። እንደሚገባ አለመጸለዬ፣ እንደሚገባ አንተን አለመከተሌ ችግሩ ሙሉ በሙሉ በእኔ ምክንያት ነው። ካንተ ዘንድ ምንም የጎደለ ነገር የለም። ለምን? ጨለማ በእርሱ ዘንድ የለም ተብሎ ስለተጻፈ። ይህ የሰው ሐሳብ አይደለም፣ አንተ ራስህ ስለ ራስህ የተናገርከው እውነት ነው። ከእርሱ የሰማነው ለእናንተም የምናወራላችሁ እንዳለው ዮሐንስ በአንተ ዘንድ ጨለማ እንደሌለ የተናገረው እርሱ ሳይሆን አንተ ነህ። ስለዚህ በሕይወቴ ውስጥ ያለ ምንም አይነት ካንተ ትእዛዝ ተቃራኒ የሆነ አንተን የማያስደስት ነገር ቢኖር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደ ተጻፈው ዛሬም ይህንን ደም አምኜ ወደ አንተ እቀርባለሁ። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ እንደ ተጻፈው እነዚህን ሁለት ነገሮች አምናለሁ። የክርስቶስ ደም ከኃጢአቴ ንጹሕ እንደሚያደርገኝ ደግሞ ከአመፃ ሁሉ እንደሚያነጻኝ አምናለሁ። ስለዚህ አሁን እኔ ትክክል እንዳልሆንኩኝ አንተ ትክክል እንደሆንክ እቀበላለሁ። እግዚአብሔር እኮ እንዲህ ቢያደርግ ኖሮ ከማለት ይልቅ ራሴን በፊትህ አዋርጄ አጥፍቻለሁ አባቴ ሆይ እልሃለሁ። በድያለሁና ይቅር በለኝ፣ ከአመፃም ሁሉ አንጻኝ፣ ኃጢአቴን ሁሉ እናዘዝልሃለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ እንደተጻፈው የከበደኝን ሸክም ሁሉ ይዤ ወደ አንተ እመጣለሁ። አንተ ያልሰጠኸኝ በእኔ ላይ ጫና የሚያደርገውን ሁሉ ሸክም ማንሳት እንደምትችል አምናለሁ። ስለዚህ ወደ አንተ እመጣለሁ። አሁን ሸክሜን ከኔ ላይ አንሳልኝ። የከበደኝን በነጻነት አንተን እንዳልከተል ያደረገኝን ዕለት ዕለት አንተን በቃልህ ውስጥ እና በጸሎት እንዳልፈልግህ ያደረገኝን ሸክም ሁሉ አሁን በኢየሱስ ክርስቶስ ስም አንሳልኝ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚለውን ይህንን እውነት የሆነ መልእክት አምናለሁ። ስለ ሰማኸኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን።